አማራ የለም እንዴ? እኛ እንትና አማራ ጠበቂ አይደለም። ምን ይሄው እንደ ቦታ ነው። ሄዳ ቀበሌ አፈለከ አማራ ከፈለከ ያሳዩ አየልባ ታታስያው ያቻላ ሰሪ ወላሂ ሰፈራና ነገር ግን አይደለም። የማንም ጨምላቃ አፉን እየከፈተብን እስከ መቼ ነው? ያቺ ለምለም የምትበልይ ግን እውነትም ለምለም ናት እንዴ? አላየህትም? እንደ ያካሄዷን ቀንበጥ እኮ ናት። ያያልፋትም ያን ያህል ቆንጆ ናት ማለት ነው። አይ ወይ ደወለ። ሄሎ አይ ወይ እንዴት ዋልክ? እግዚአብሔር ይመስገን። እንዴት ዋልክ? አንተ ያንድ ጨምላቃ አስቀይሞኝ እሱ ጋር ዱላ እንዳልጓተት ሰበብ አይደለም እና እናንተም ማዳችሁ አናግሩት። ማን ነው? አይ እኔ እንኳን ስሙን አላውቀውም ልጅየውንም አላውቀውም እና ብቻ ግን ያን ጓደኛችሁ በላይ እሱ አብሮ ስለነበረ ያውቀዋን ብዬ አስባለሁ። እሱን ጠይቁት። እሺ አይ ወይ እሺ። አዎ ጠይቁት። እሺ ምንድነው? አይ ወይኔ ሆነ ሊለክፉት። ማን ነው? በላይ እንደሚያውቀው ነው የነገረኝ። አዳም ስልክህን ወደ ኪስ ትከተዋለህ። አውጣና ደውልለት እንጂ ለበላይ ይደውልለት። እውነትህ ነው። እንደው ማን አባቱ ቢሆን ነው ወንድሜን የደፈረው? ደውልለት። በሚገባው ቋንቋ እናናግረዋለን። ሄሎ አርበኛው፣ እንዴት ዋልክ? በላይ ማን ነው ወንድሜን የተናገረው? ስለሱ ነው እንዴ? አዎ ማን ነው ንገረኝ። በሚፈልገው ቋንቋ ነው ያናግረዋለሁ። አይ አርኬዋ ዛሬ እንኳን አልነግርህም። ለምን? አይ አረ ምክንያቱን አትጠይቀኝ። ዛሬ አልነግርህም፣ ሌላ ጊዜ እነግርሃለሁ እኮ። ለምንድን ነው የማትነግረኝ? ነው ወይስ አንተም አለህበት? ምን ወንዱ ሰለለ ማን ታማኝ ላናገር? በላየ ወይት ነው ያለው? አው በራሹ ነው ያለው በጎችና ከብቶች ይዘ። እሺ በቃ መጣን። እሺ ነው በላይ እንዴት ዋልክ? እንዴት ናችሁ? ወይ ለምንድን ነው የማትናገረው አንተ? አውቀዋለሁ። ማን ነው? አይ ዛሬ እንኳን ነግራችሁ። ለምን? ሌላ ጊዜ ነው የሚሻለው። አሁንስ እኔን ማናደርገኝ? ቆይ ችግር ምንድነው? ምንም ችግር የለብኝም፣ ግን አሁን አልነግራችሁም። አንድ ነገር ልንገርህ፣ የዚህ ልጅ ስም ካልነገርከን አንተም ጠላታችን ነህ። ምንም ብትሉ ዛሬ ምንም ነግራችሁ ነገር አይኖርም። ነገ የሚጸጽታችሁ ቃል አትናገሩ። የወንድማችንን ጠላት ደብቀህ ደግሞ ምንድነው ልፈልግህ ነበር? አንተም ብሎ ጓደኛ ረዳ ረዳ
ልጁን አናገራችሁ? አላወቅንም። ለምን ጓደኛችሁን አልጠይቃችሁት? አልናገርም አለ። እኛም ግራ ገብቶናል እኮ ለምን? እኔ እንጃ። እስኪ ደውሉለት ነው ለዚህ ነው ሲነዱ በሉ እንተባበሩ። ሄሎ ላይ ወላሂ ፈልገን ነው ማለት ነው። እሺ ለና ወልሃናይ ወይ ፈለከኝ መሰለኝ። የሰደበኝ ልጅ ታውቀዋለህ? አዎ አውቀዋለሁ። ማን ነው ስሙ? አይ ይቅር፣ አሁን አይደለም ሰዓቱ፣ ሌላ ጊዜ እነግርሃለሁ። ሲጀመር ይሄ ልጅ ችግር አለብን ነው የምላችሁ። ወይ ረፋንት ለምን ደሞ አትናገረው? አይ ሰዓቱ አሁን አይደለም። እና መቼ ነው ሰዓቱ? ለራላችሁ እንዴት ዋልክ? ሰላም ነው? ይቅርታ እንደሚያስቀየኝ ያለው ነበር። በል ተነስ። አንተ ነበርክ እንዴ? ወንድሞች ሁላ ራሱ ሰምተው ይገሉ ነበር። በል ችግር የለውም ይቅር ብያለሁ። እኔ ወደፊቱ ግን መጠጣት ታብዛሽ። እሺ በምስራቅ ወልቀ ይመጣው በል እሺ። አንተ ክፍታፍ ነህሳ። እኔ እውነት ነው እኮ ተናገርኩት አይደል? አውቀዋን ግን ማን እንደሆነ ቀበሌ ዞር ነው ማለት የአርብሴ እኮ ታላቅ ወንድሙ ነው። የኛ አርብሴ ወንድም? አዎ የኛ አርብሴ። አዎ ወንድም ብቻ ስለሆነ አይደለም የምታከብረው፣ ሰው በሰውነቱ ነው የሚከበረው። ይሄ መጠጣር ነው የሚያስቸግረኝ፣ ብዙ የሚያስወራኝ። በል አሁን ሄደህ ይቅርታ ጠይቀው። ይቅር በለኝ ጓደኛዬ፣ አንተን ማስቀየም ያለው ተው፣ አይገባም። ለኛ ብለህ አገር ለቀን እንዳንሰደድ የሰው ሰው እንዳናጠፋ ብለህ ነው። ጓደኛ ማለት አንተ ነው። በአስተዋይነትና በትዕግስት ነው ዛሬ ሀይ በሰላም ያለው። እውነት እኔን የሚቅር ብለው ጓደኛ ችግር የለም። በእናንተ ቦታ ሆኖ የማደርገው ነገር ስለሆነ ችግር የለም ጓደኞች። አብሽር